ሃይ ሰላም እንዴት ናችሁ? ቅድስት ባየልኝ ነኝ። ዛሬ ለሲንግል ማሞች ነው ጉዳይ ያለኝ ከእናንተ ጉዳይ ያለኝ። ኦኬ ሰው ብዙ ጊዜ ሲንግል ማም ሆነን በምናሳድግበት ጊዜ ከኤክሶቻችን ጋር ያው ትልቅ ችግር ውስጥ ስለሆንን ነው እንግዲህ የተለያየ ነው። ግን ልጆቻችንን ብቻችንን በምናሳድግበት ጊዜ በአሉታዊ መንገድ ልጆችን መቆጣት በጣም ልጆቹ ላይ ትልቅ ችግር ያመጣል። አሁን ለምሳሌ ልጆቹ የሚሰሙት በጣም በቃ አባታቸውን ስንናገር ስንሰድብ ይሄ ክፉ እንደዚህ ምናምን እያለን ጥሩ ባህሪ እንደሌለው ሁል ጊዜ ልጆች ያንን ነገር ሬጂስተር ያደርጋሉ፣ ይሰማሉ። ከዛም በኋላ ደግሞ ልጆች ጥፋት በሚያጠፉበት ጊዜ የአባተ ልጅ ድሮ የሚያባትህን ባህሪ ወስደሃል፣ ልክ እንደ አባትህ ነህ ምናምን የሚሉ ቃላቶች ጉዳት የሌላቸው የሚመስል ግን በጣም የልጆች እንትን ላይ አስተሳሰብ ላይ ስለ ማንነታቸው ጥያቄ ላይ በጣም ትልቅ ተጽዕኖ የሚያመጡ ነገሮች ናቸው። አሁን ንዴት ሊኖረን ይችላል፣ ግን ያንን ንዴት በፍጹም ልጆቹ ላይ ማንጸባረቅ የለብንም። ስፔሻሊ ኮምፔር በማድረግ ይሄንን ኮምፔር እያደረግን አንተ የአባት ልጅ ነህ ድሮ የአባትን ጸባይ ነው የወሰድከው የሚለው ልጆች ላይ ምንድን ነው የሚያመጣው? ከፍተኛ የሆነ የዝቅተኝነት ራስን የመገምገም ስሜት፣ እንደዚህ ነኝ ወይ ለካ እንደዚህ ነኝ የሚል ስሜት ጭንቅላታቸው ውስጥ ይቀረጻል። ሁለተኛ እፍረት ሼም ይይዛቸዋል። እፍረትና የተጠያቂነት ስሜት፣ ይሄ እነሱ ያ ባህሪያቸው ነው። እነሱ የራሳቸው የሆነ ባህሪ ያላቸው፣ ነገር ግን ኮምፔር በምናደርግበት ጊዜ ሁል ጊዜ ምንድነው ጥያቄ ውስጣቸው ውስጥ ይፈጠራል፣ የማንነት ግራ መጋባት። ምክንያቱም ጸባይ የሚወረሰው ከእናትም ከአባትም ነው የሚወረሰው፣ ባህሪ የሚወረሰው እና እንደዛ በአሉታዊ መንገድ ኮምፔር በምናደርጋቸው ጊዜ ሁል ጊዜ ልጁ በቃ ይነቅፋል። ሌላው የማንነት ግራ መጋባት ነው። ምክንያቱም ልጆች ከሁለት ከእናትም ከአባትም ነው ባህሪ የሚወርሱት እና እነዚህን ቃላቶች በምንጠቀምበት ጊዜ ማንነቱን ሊጠራጠር ይችላል። ጭንቀትና ውጥረት ይኖርበታል። ጭንቀትና ውጥረት ሁል ጊዜ እናቱን ለማስደሰት ከልክ ያለፈ ነገር ሊያደርጉ ይችላሉ እና ጭንቀትና ውጥረት ውስጥ ይገባሉ። ሁልጊዜ ለማስደሰት ሰውን ለማስደሰት ሁልጊዜ ይሞክራሉ። እናቱን ለማስደሰት ሁልጊዜ ይሞክራሉ እና ማይሆን ነገር ውስጥ የሚገቡት ራሱ የራሳቸውን ነገር ትተው ወደ ሌላ ነገር ውስጥ የሚገቡት በቃ ሰውን ለማስደሰት እናታቸውን ለማስደሰት በጣም በቃ ከራሳቸው ጋር እንትን ኃይለኛ ፉክክር ውስጥ ይገባሉ። ከጊዜ ብዛት ደግሞ ቁጣና ቂም ይኖራል። ይሄ ቁጣና ቂም ምንድነው? ከጊዜ በኋላ እናታቸው ላይ ንዴት፣ ቁጣ በቃ እንደዚህ አይነት ነገር ውስጣቸው ውስጥ እየተብላላ ይመጣል ማለት ነው። በግንኙነት ላይ አሁን ለምሳሌ ኢን ዘ ፊውቸር ልጆች ያው ያድጋሉ፣ የራሳቸውን ቤተሰብ ይመሰርታሉ። ነገር ግን እንደዚህ አይነት ሪሌሽንሽፕ በሚፈጥሩበት ጊዜ ከፍተኛ የማመን ወይም ደግሞ በራሳቸው የመተማመን ነገራቸው በጣም ዝቅ ይላል። ኢንሴኩሪቲ፣ ከፍተኛ ኢንሴኩሪቲ ይኖራቸዋል እና ያ ጤናማ ህይወት እንዲኖሩ አያደርጋቸውም። ከወላጅና ግንኙነት መበላሸት እንግዲህ እነዚህ ነገሮች ያመጣል ማለት ነው። አሁን ልጆችን በጋይድ ማድረግ አለብን። ግን ልጅ ባጠፋ ቁጥር ግን የወላጅን ያለፈውን የአባታቸውን ጥፋት እያመጡ ግን ልጆች ላይ መጫን፣ ልጆች መሸከም ያንን የለባቸውም። ህይወታቸው ይበላሻል። ህይወታቸውን ሁል ጊዜ በቃ በሰልፍ ስቲማቸው ሎው ይሆናል። ኢንሴኪሪቲ በጣም ይመጣል። ስለዚህ እንደ ባህሪያቸው ጥፋት ያጠፋሉ። አሁን ልጆች መምከረኛ ግዴታ ነው። ነገር ግን ያንን ኔጌቲቭ የሆነ ነገርን ግን አምጥቶ ህጻናቶች ላይ መጫን ትልቅ ስህተት ነው እና እንደዚህ የምናደርግ ወላጆች ካለን ፕሊስ እንደገና ወደ ራሳችን ወደ ውስጥ ተመልክተን እነዚህን ነገሮች እናስተካክል። መምራት እንዳለ ሆኖ መቅጣት እንዳለ ሆኖ፣ ነገር ግን ይሄ የቃላት መርዞች ላይ ደግሞ በጣም መጠንቀቅ አለብን፣ የልጆችን ህይወት እንዳናበላሽ። ይህንን ልላችሁ ነው የመጣሁት። ኮመንት አድርጉኝ፣ እንደዚህ አይነት ነገር ያለፋችሁበት ሰዎችም ካላችሁ ሌትስ ቶክ አባውት ኢት እናወራበት። ኮመንት አድርጉ። ሰላም